በዝገት የከበደው ቀንበር ተሰብሮ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 2 ጀምሮ ያለውን አነባለሁ። በጌታ በኢየሱስ ስም አነባለሁ። ሁሉም ሙሴን ይተባበሩት ዘንድ በዳመና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋል። ያም ዓለት ክርስቶስ ነው። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለው፣ በምድር ባዳ ወድቋልና። እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆኖልናል። አንገቶቻችን ዝቅ እናድርግ እንጸልይ። ቬሎሮቦስ ካባኒ ሳኪ ላብራዶ ሸዳባይ ኤላብራጎስ ከቤሬቦስ ካታይ መንፈስ ቅዱስ በዚህ ስፍራ ለተሰበሰቡ አባቶች ከሰማይ እንድትናገር ጸልያ። በልጅ በኢየሱስ ክርስቶስ ስም እንድትናገራቸው እጸልያለሁ። በኢየሱስ ክርስቶስ ስም እንድትናገራቸው እጸልያለሁ። በአንድያ ልጅ በኢየሱስ ስም እንድትናገራቸው እጸልያለሁ። ከሰማይ አሁን የሚናገር የመንፈስ ቅዱስ ድምፅ እንዲመጣ ጸልያለሁ። ይህ ቃል ሕይወት እንዲዘራ በኢየሱስ ስም ጸልያለሁ። ይህ ቃል ነፍስን እንዲዘራ በኢየሱስ ስም ጸልያለሁ። በሕይወታቸው በዘመናቸው ላይ የማይአይቶ ማቁ ታምራቶች ምራክሎች በሕይወታቸው እንዲገለጡ ጸልያለሁ። ከዚህ ቃል በኋላ ሕይወታቸው ላይ የሆነ ምዕራፍን የሚያመልጡበት እንዲሁን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ እናመሰግናለን። ክብር ላንተ ይሁን። ለጌታ ክብር ስጡና ቁጭ በሉ። ጥቂት ደቂቃ ነው የምጠቀመው። እግዚአብሔር ቃልን በጥቂት ደቂቃ ውስጥ አስተላልፍላችኋለሁ። እግዚአብሔር አምላክ ድንቅ የሆነ መገለጦችን ለእናንተ ያደርግላችኋል። የጌታ ስም ይባል። እዚህ ያነበብኩላችሁ ክፍል እስራኤላውያን ከግብፅ ምድር ከወጡ በኋላ ምድረ ባዳን ሲያቋርጡ ምድረ ባዳን እያለፉ ያሉበት ጊዜ በምድረ ባዳ ወድቆ የቀሩ ወንድሞች አሉ። በምድረ ባዳ በሚሄዱበት ጊዜ በምድረ ባዳ ወድቆ የእግዚአብሔርን ወይስ እግዚአብሔር የገባላቸውን ተስፋ ሳይወርሱ በምድረ ባዳ የቀሩ ሰዎች አሉ። አሁንም ነግራችኋለሁ። በምድረ ባዳ ወንድሞች ናቸው፣ ክርስቲያኖች ናቸው፣ ሙሴን የተከተሉ ናቸው። ግን በሚሄዱበት ጊዜ የእግዚአብሔርን ሐሳብ መንፈሳዊ ነገርን ካልመረዳት የተነሳ ወደ መንፈሳዊው በረከት ሳያገኛቸው በመንገድ የቀሩ ናቸው። ከቁጥር 2 ጀምረን ስናነብ ሁሉም ሙሴን ይተባበሩ ዘንድ በዳመና በባህር ተጠመቁ። ሙሴ አምኖ የሚገባበት ማንኛውም መንፈሳዊ ሪትም ለነሱ ሙሴ ያመነውን ነገር አብሮ አምኖ ይራመዳሉ። ሙሴ የተቀበለውን የተኛውንም ነገር ያን ነገር ይከተላል። ሙሴ ውጣ ካሉ ይወጣሉ። ሙሴ ቁሙ ካሉ ይቆማሉ። ዳመና የለም ካሉ ቁጭ ይላሉ። ተንቀሳቀሱ ሲባል ይሄዳሉ። ሙሴን እጅግ በጣም ይሰማል እና ሙሴን እስራኤላውያን በጣም በመስማታቸው በጣም አትርፈዋል። ደግሞ ባለመስማታቸው ብዙዎች በምድረ ባዳ በእባብ ተነድፎ ሞተዋል። ከቁጥር 3 ላይ ሲደርስ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉም በልተዋል፣ ሁሉም ጠጥተዋል። ግን እዚህ ስፍራ ላይ ስናይ የበሉትን ከጠጡትም አንዳንዶች በምድረ ባዳ ሞተዋል። ቁጥር 4 ላይ ስንመጣ ይከተላቸው የነበረው ከመንፈሳዊ ዓለት ጠጥተዋል። ያም ዓለት ክርስቶስ ነበር ነው። ከዓለት ላይ ውሃ እየፈለቀላቸው የታምራትን ውሃ ጠጥተዋል። ወደ ቁጥር 5 ስንሄድ እግዚአብሔር ግን ከእነርሱ በሚበዙት ደስ አላለው። የጌታ ስም ይባል። አሁን እዚህ ጋር ነው የምቆመው። እግዚአብሔር አምላክ አለ በሚበዙት ደስ አልተሰኘም። ዛሬ የሆነ ዳይሜንሽናችሁ ይቀየራል። የሆነ አስተሳሰባችሁ ይቀየራል። የሆነ አመለካከታችሁ ይቀየራል። እግዚአብሔር በሕይወታችን ውስጥ እግዚአብሔር በሚበዙት ደስ አላለም ሲባል እግዚአብሔር አብዛኛው ሰው ይከተለዋል ማለት ብዙ ሰው እግዚአብሔር ይደሰትበታል ማለት አይደለም። ይደሰትበታል ማለት አይደለም። እግዚአብሔር የሚፈልገው ሪትም አለ። እግዚአብሔር የሚፈልገው መንገድ አለ። እግዚአብሔር ግን ከነርሱ በሚበዛው ደስ አላለም፣ በምድረ ባዳ ወድቋልና ይላል። በምድረ ባዳ የወደቁት በሌላ ነገር ሳይሆን የወደቁት በእግዚአብሔር ቃል። የሚበሉት አላቸው። በምድረ ባዳ የሚመግባቸው መና እግዚአብሔር ነው።
የሚበሉትን አላጡ። ለሰውነታቸው ልብስ ሳያልቅ በምድረ ባዳ ተጉዘዋል። ግን አንድ ነገር አለ። እግዚአብሔር ላይ ያጉረመርሙ ነበር። እግዚአብሔር ላይ ተስፋ ይቆርጡ ነበር። እግዚአብሔርን ያሙ ነበር። በእግዚአብሔር ነገር ሙሉ መገለጥ አልነበራቸው። ምንድን ያልኳችሁ? ሙሉ መገለጥ አልነበራቸው። ከእነርሱ በሚበዙት ደስ አላለም፣ በምድረ ባዳ ወድቋልና። እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆኖላችኋል ይላል። ለእኛ ትምህርት ይሆን ዘንድ ክፉ ነገርን ተመኝቷል። ከእግዚአብሔር ሐሳብ ውጪ የሆነ ነገርን በመመኘታቸው ምክንያት በምድረ ባዳ ወድቀዋል። ክፉን ሐሳብ እግዚአብሔር ካሰበላቸው ነገር ውጪ በመከተላቸው በምድረ ባዳ ወድቀዋል። ኤፌሶን ምዕራፍ 1 ቁጥር 17። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ እለምናለሁ። መንፈሳዊ ምስጢር ካላወቀን በክርስትና እምነት ውስጥ ብዙ መጓዝ አትችሉ። የክርስትና ዓለም መንፈሳዊ ሪትል ጠብቃችሁ መንፈሳዊ ሕይወት መጨመር ማደግ የሚችሉት መንፈሳዊ እውቀትና መንፈሳዊ መረዳታችሁ በየዕለቱ እያደገ ሲሄድ፣ ብዙ ቀን ጌታን ካገኘበት ጊዜ ጀምሮ መንፈሳዊ ሕይወቱ መንፈሳዊ ማንነቱ አያድግም። የሆነ ቦታ ላይ ፎዝ አድርጎ የቆመ እንደ ማብራት ነው። ስለዚህ የሆነ ሰዓት ያድጋል፣ የሆነ ሰዓት ያቆማል፣ የሆነ ሰዓት ይሄዳል፣ የሆነ ሰዓት ሊሚት ነው። ስለዚህ መንፈሳዊ ነገራችን ጳውሎስ ሲናገር ይህ መንፈሳዊ ዓለም ጠጥቷል፣ ያ መንፈሳዊ መብል በልቷል፣ ግን የሆነ እግዚአብሔር ላቀለላቸው እግዚአብሔር ላለመላቸው ነገር አልደረሱም። ለምን ሲባል እግዚአብሔር በሚበዙት ደስ አልተሰኙም። ለምን? እግዚአብሔር ወዳለመላቸው እግዚአብሔር ወዳቀለላቸው ክብር እግዚአብሔር ወዳዘጋጀላቸው በረከት ስላልተራመዱ። እዚህ ስፍራ ላይ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 17 ላይ ሲናገር የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ ይላል። የመጀመሪያው እግዚአብሔርን የማወቅ ምስጢር። እስኪ እግዚአብሔርን የማወቅ ምስጢር ነው። ስለዚህ የምታመልኩትን አምላክ በደንብ ማወቅ አለባችሁ። የሰማችሁ? የምታምኑትን አምላክ የምትከተሉትን ጌታ እርግጥ በጣም ልታውቁት ይገባል። ሙሴ በጣም እግዚአብሔርን ስለሚያምንበት ነው። በሚያምነው አምላክና በሚከተለው እግዚአብሔር እጅግ በጣም ጠንካራ እምነት ስለነበረው ሙሴ በፋሮን ፊት ለመቆም ያልፈራ እጅግ በጣም የቆረጠ እምነት ያለው ሰው። ለምን ሲባል እግዚአብሔር ሙሴን ሲጠራው ሙሴ ከእግዚአብሔር ጋር ለብዙ ቀናት ለብዙ ሰዓታት እግዚአብሔር አውርቶታል። እግዚአብሔር በማወቅ ሕይወት ውስጥ እግዚአብሔር ያሳድጋችሁ። አሜን አትሉ? ሁለት ሰው ነው ያለው፣ ሶስት ሰው ነው ያለው። የጌታ ስም ይባረክ። ስለዚህ እግዚአብሔርን በማወቅ ውስጥ ክርስቲያን ሁሌ ማደግ አለበት። ብዙ ጊዜ ክርስትና ያልቅብናል። የሆነ ስቴፕ፣ የሆነ ደረጃ፣ የሆነ ነገር፣ ከዛ በኋላ እንጨርሳለን። ከዛ በኋላ ይሰለችናል። ጠዋት ፕሮግራም ከተካፈልን ክርስትና ይመስለናል። ከሰዓት መጣችሁ እንደዚህ ከተካፈላችሁ ክርስትና፣ ያ ክርስትና ማለት አይደለም። ክርስትና ክርስቶስን የሚመስል ማንነት በምድር መኖር፣ ክርስቶስን የሚመስል ሕይወት በምድር መግለጥ፣ የክርስቶስን ክብር ሕይወት በምድር መኖር። ያን ለመኖር ደግሞ ክርስትና እነዚህ መሰብሰብ ህብረት ነው። በአንድነት መካከል መንፈሳዊ ነገርን መከፋፈል ነው። እግዚአብሔር የሰጠንን ጸጋ አብረን ሼር መደራረግ ነው። ህብረት መካከል ያለ ግን መንፈሳዊነት ግን ዴሊ የሚያድግ ህይወት ፕሮሰስ፣ ከአንድ ማንነት ወደ አንድ ማንነት እያደገ የሚሄድ ነገር። ክርስትና የአንድ ቀን ጸሎት አይደለም። ክርስትና ጾም ጸሎት ማለት አይደለም። ክርስትና የሆነ ነገር ማለት አይደለም። ስለዚህ በህይወታችሁ ውስጥ ልታሳድጉት ይገባል። እግዚአብሔርን በማወቅ ውስጥ አድጋለሁ በሉ እስኪ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ እለምናለሁ። የክብር አባት የጌታችን አያችሁ፣ ክርስቶስን ወደዚህ ምድር የሰጠውን አባት እርሱን በማወቅ የጥበብ የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የጌታ ስም ይባረክ። ጳውሎስ እዚህ ስፍራ ላይ እየተናገረ ያለው አንድ የክብር አባት አለ። ያን የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ እና በመንፈስ መገለጥ ውስጥ እንድታድጉ ይላል። ስለዚህ እግዚአብሔር ለቅዱሳን እግዚአብሔር ሁሌ የሚፈልገው ቅዱሳን በመገለጥ ሕይወት ውስጥ እንዲኖሩ ይፈልጋል። ቅዱሳን በምን ሕይወት ውስጥ? በመገለጥ ሕይወት ውስጥ በሉ እስኪ። በመገለጥ ሕይወት ውስጥ በሉ። ስለዚህ ሬቨሌሽን በመገለጥ ሕይወት ውስጥ በሚገለጥ ማንነት በሚገለጥ መንፈሳዊ ዓለም ክርስቲያኖች እንዲመላለሱ ጌታ ይፈልጋል።
ለዚህ ነው ጳውሎስ ሲናገር የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ ያለ። ስለዚህ ክርስትና የመገለጥ ዓለም የሆነ ቦታ ላይ ክርስትና ፎዝ አድርጎ የቆመ ጉዳይ አይደለም፣ ወይም እንደ ተዘጋ በር ተዘግቶ ተከርችሞ የተቀመጠ ቤት አይነት አይደለም። ክርስትና የሚያድግ ነው። እስኪ የሚያድግ ነው በሉ። ሃሌሉያ። ለእኛው በክርስትና ዓለም ውስጥ እግዚአብሔር የሚፈልገው እንድናድግ ሲፈልግ፣ እንድንጨምር ሲፈልግ የመጀመሪያው የመገለጥ ዓለም ነው ብያቸዋል። ሁለተኛው የእግዚአብሔር የህልም ዓለም። እግዚአብሔር የመጀመሪያው በመገለጥ ዓለም ውስጥ ያወራል፣ ሁለተኛው በህልም ዓለም ውስጥ ያወራል። እግዚአብሔር እናንተን በጣም ለማናገር መገለጥ ለእናንተ መስጠት ይፈልጋል። ግን ብዙዎቻችሁ እግዚአብሔር ለማየት የሚትሄዱበት መንገድ የተሳሳተ ስለሆነ እግዚአብሔርን አታገኙትም። ለምን? እግዚአብሔር ወይ በመገለጥ ይገለጥላቸዋል ወይም በራእይ ይገለጥላቸዋል። መጽሐፍ ቅዱሳችን ስናነብ በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታየው ይላል። ይሄን ሲታይ ሁለተኛ ጊዜ። ስለዚህ ለዮሴፍ እግዚአብሔር ብዙ ጊዜ ከ4-5 ጊዜ በላይ እየተገለጠ በሕልም ዮሴፍን ያስመልጠው ነበር። እግዚአብሔር እናንተን ሊያስመልጣችሁ ከፈለገ የእናንተን ነገር ሊያድን ሲፈልግ ለእናንተ ወይ መገለጥ ይሰጣል ወይም ይሰጣል። ለምን ሲባል መንፈሳዊ ነገር ያልተረዳ ሰው እግዚአብሔር በነቢይ ብቻ ይናገረኛል ብሎ ይጠብቃል። እግዚአብሔር በመገለጥ ይናገራል። እግዚአብሔር በሕልም ይናገራል። እግዚአብሔር ደግሞ ሌላ የሚናገርበት መንገዶች አሉ። አሳያቸዋል። ቶሎ ብዬ ነው የሚለው። በጣም ሰፊ ትንተና ነው፣ ግን ውስጥ አልገባም። የጌታ ስም ይባረክ። ሰፊ ሰዓት ስለሚወስድብን ሌላ ስፍራ ላይም ሲናገር አንደኛ ሳሙኤል ምዕራፍ ላይ ስንመለከት እግዚአብሔር መጥቶ ቆመ፣ እንዲሁም ቀድሞ ሳሙኤል ብሎ ጠራው። ሳሙኤልን ባሪያ ይሰማል ተናገር አለው። ስለዚህ አንደኛ ሳሙኤል ምዕራፍ ላይ ስንመለከት ለሳሙኤል እግዚአብሔር በሕልም እየመጣ እየተገለጠ ራሱን ያነጋግረው ነበር። ስለዚህ በክርስትናችን ውስጥ እግዚአብሔርን ዲዘርን በምናደርግበት ጊዜ፣ እግዚአብሔርን በምንፈልግበት ጊዜ ሁሌ መገለጡንና ማንነቱን ልንፈልግ ይገባል። እግዚአብሔር በብሉይ ኪዳን የወጡ ሰዎች ከሙሴ ተከትሎ ወጡ እንጂ እግዚአብሔርን ፈላጊዎች አይደለም። ጥቅማቸውን ፈላጊ ናቸው። ክብራቸውን ፈላጊ ናቸው። ዝናቸውን ፈላጊ ናቸው። የሆነ ጥቅምን የሆነ ነገርን ፈላጊ ናቸው እንጂ እግዚአብሔርን ፈላጊ ስላልሆኑ በምድረ ባዳ የበሉት ምግብ ሆናቸው በምድረ ባዳ ሞቱ። ለምን? እግዚአብሔር ወዳለላቸው ተስፋ ምድር አልደረሱም። ስለዚህ በሕይወታችን ውስጥ እግዚአብሔር ጋር ኤቪደንት የሚቀጥሉበት ማንነታችሁ ያለው እግዚአብሔር ለሚሰጣችሁ መገለጥ ውስጥ ነው። እግዚአብሔር መገለጥ ሲሰጣችሁ ከየትኛውም አይነት ጭንገፋ ማምለጥ ይጀምራላችሁ። በእናንተ ወጥ ጭንገፋ የሚባል ነገር ከፊት ሲመጣ እግዚአብሔር ቀድሞ ያሳያቸዋል። ለምን ሲባል ጠላት እየመጣ ነው ብሎ ቀይ ምልክት ያሳያቸዋል። እግዚአብሔር ጋር ኮሚኒኬት የሌለው ሰው አያይም። ሌላው ሰውን አይቶ የሚተነብይለት ለምን ሲባል ዲፕ ኮሚኒኬት የለው። ዲፕ ኮሚኒኬት እስከሚመጣ ድረስ ዲፕ ኮሚኒኬት በእናንተ ውስጥ እስከሚገለጥ ድረስ ተንባይ ነው የምትፈልጉት፣ ነቢይ ነው የምትፈልጉት። ስለዚህ ዲፕ ኮሚኒኬት ካላችሁ እናንተ ራሳችሁ ታያላችሁ። እስኪ እኔ ራሴ ያለው ማየት ጀምራለሁ። ለዚህ ነው ጳውሎስ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እሱ በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ። ለምን? እግዚአብሔር ለእናንተ ሁሌ መገለጥ ይፈልጋል። ሁሌ መታየት ይፈልጋል። የእናንተን ምስጢር በእናንተ ወጥ የታሰራችሁበትን እናንተ የቆማችሁበትን ማንነት መግለጥ ይፈልጋል። ግን ለማየት የተዘጋጀ ሰው ያስፈልጋል። በሕይወታችሁ ውስጥ አሁን ዮሴፍ ኢየሱስ ክርስቶስ ተወልዷል፣ ልጅ ነው። ስለዚህ የሚያስመልጥ ሰው አስፈለገ። ስለዚህ ሁሌ እግዚአብሔር የሚገለጠው ለዮሴፍ አስመልጠው ይላል። ዮሴፍ ባያይ ኖሮ ኢየሱስ ክርስቶስ ሌሎች እንደሚታረዱ ሰዎች ምን ይደረግ ነበር? ይታረድ ነበር። ስለዚህ እግዚአብሔር ይናገራል፣ ያስመልጣል። የተኛውም ጭንገፋ፣ የተኛውም በእናንተ ላይ የተሰራ ወጥመድ፣ የተኛውም በእናንተ ሕይወት ላይ የተሰራ መሳሪያ እግዚአብሔር ያፈርሰዋል። ለምን ሲባል ስታይ በደምብ ካላይ አይሆን እግዚአብሔር አንተ አሁን ሰይጣን አካባቢ ላይ እዚህ ሰፈር ላይ አንተ እየተዋጋ ግብጽ ላይ ያለው መንፈስ መጥተው ብትል ዋጋ የለው። እዚህ ሰፈር ላይ ያለው ነው መምጣት ያለብን። የቱ ጋር ቆሞ ሰይጣን እንደሚዋጋ ምንጩን ካላገኘ ዝም ብለህ ስትቃወም ነው የምትውለው። ድካም የሰማችሁ ነው። ስለዚህ ምንጩን ነው ማግኘት፣ ሶርሱን ነው ማግኘት። የቱ ጋር እንዳለ እግዚአብሔር ሊያሳይ ይገባል። ቦታውን ማለት ነው። ቦታውን ሲታገኝ ነው የጠላትን ቀጠና፣ የጠላትን ሐሳብ፣ የጠላትን ቦታ ሄደህ የምትመተው። ስለዚህ በወታደር ምሽግ ማርክ አንድ ሰው ጠላት የተመሸገበትን ቦታ ነው ላይኑን የሚያገኘው። ከዛ በኋላ ነው ድሮን የሚለቀው እንጂ ዝም ብሎ ድሮን አይለቅም። ይለቃል። ድሮን ዝም ብሎ አይለቅም። ጠላት ያለበት ቀጠና ላይ ታይቶ ነው። ጤናማ ሰው ላይ አይለቅም።
ስለዚህ ፋይተሮች ላይ ብቻ ነው የሚለቀው። ስለዚህ ፋይተሩ ያለበት ቦታ ማግኘት አለ። ጠላት አንተን የሚዋጋ ጠላት የቱ ስፍራ እንዳለ ማወቅ አለ። ለዚህ ነው ጳውሎስም ሲናገር የኛ ውጊያ አለ ስጋዊ አይደለም አለ። ሶ ስፒሪቹዋል ነው፣ መንፈሳዊ ነው። ስለዚህ ከደምና ከስጋ ጋር ውጊያችን አይደለም ብሎ ይናገራል። ስለዚህ እግዚአብሔር ለሳሙኤልም ተገልጦ እግዚአብሔር ለሳሙኤል በራእይ ይናገረው ነበር። ስለዚህ እግዚአብሔር የመጀመሪያው ለሰው ልጆች የሚሰጠው መገለጥ፣ ሁለተኛው ሲቀጥል በህልም እግዚአብሔር የሰዎችን ነገር ያስመልጣቸዋል። ሶስተኛው የህልም ነው። ሶስተኛው ራእይ ነው። ራእይ በጣም ረጅም ካዩ ሰዎች አንዱ ዮሐንስ ራእይ መጽሐፍን መመልከት ይችላል። የራእይ መጽሐፍን ስንመለከት የጌታ ቀን መንፈስ ነበርኩ፣ በኋላ የመላእክት ድምፅ የሚመስል ታላቅ ድምፅ ሰማሁ ይልና በራእይ መጽሐፍ ይናገራል። እግዚአብሔር መጥቶ ቆመ እንደ ቀድሞ ራእይ መጽሐፍ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ፣ በኋለኛውም የመላእክት ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። ይህን እያየ የነበረው ዮሐንስ በራእይ ውስጥ ተመስጦ ውስጥ ሄዶ በራእይ ዓለም እያየ ነበር። ስለዚህ እግዚአብሔር ሌላኛው ማስመለጫው መንገድ ወይ የሚመጣውን ጥፋት ሊሆን ይችላል፣ እናንተ ላይ ሊከሰት ያለው፣ ሌሎች ላይ ሊከሰት ያለው፣ አገር ላይ ሊከሰት ያለውን፣ ቤተክርስቲያን ላይ ሊከሰት ያለውን እግዚአብሔር የሚያሳይበት መንገድ ሌላኛው ራእይ ነው። ራእይና ህልም በጣም የተለያዩ ነገሮች ናቸው። አብዛኛው ሰው ራእይን የሚያየው የሚጸልይ ሰው ራእይ ማየት የሚችለው፣ የማይጸልይ ሰው ራእይ ማየት አይችልም። የሰማችሁ ዲፕ የሚጸልዩ ሰዎች ናቸው ራእይ የሚያዩ። የሚጸልዩ ሰዎች ራእይ የማየታቸው አቅም ከፍተኛ፣ መንፈሳዊ ዓለም ላይ አክቲቭ ስለሆኑ፣ አይምሯቸው አክቲቭ ስለሆነ። የሰው አይምሮ ሁለት ይከፈላል። ሳብኮንሽስ እና ሁለት ማይንዶች አሉ። እነዚህ ንቁ አይምሮና የተኛ አይምሮ ተብሎ ሳብኮንሽስ እንደዛ ተብሎ የሚጠራው ሁለት አይምሮች አሉ የሰው ልጅ። በእነዚህ አይምሮች መካከል ሰው ልጅ የሚተኛ ሲሆን በአይምሮ እግዚአብሔር በመንፈሱ በኩል የሚናገርበት ነው። ሌላኛው ደግሞ በጸሎት መንፈሱ ሲሆን በመንፈሱ አክቲቭ ሲሆን በዚያ በኩል እግዚአብሔር ድምፅ የሚቀበልበት ማንነት ነው። ስለዚህ እግዚአብሔር ሁለተኛ ሶስት የሚናገርበት ሌላኛው መንገድ ምንድን ነው? ራእይ። በራእይ በኩል ይናገራል። ስለዚህ ራእይ ለማየት መዘጋጀት አለብን ማለት ነው። ሌላኛው የእግዚአብሔር የሚናገርበት ሌላኛው መንገድ መጽሐፍ ቅዱስ ሳሙኤል ላይ ስንመለከት ሳሙኤል ምዕራፍ 3 ቁጥር 21 ላይ እግዚአብሔርም ደግሞ በሴሎ ተገለጠ። በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ። የሳሙኤልም ቃል ለእስራኤል ሁሉ ደረሰ ይላል። ስለዚህ እግዚአብሔር ሌላኛው የሚገለጥበት መንገድ በእግዚአብሔር ቃልና ድምፅ ይገለጣል። በቮይስ በድምፅ እግዚአብሔር ይገለጣል። የጌታ ስም ይባላል። ሳሙኤል በሴሎ ነበረ። በሴሎ ሳሙኤል እያለ ለሳሙኤል የእግዚአብሔር ድምፅ ይመጣለት ነበረ፣ ድምፅ ይገለጥለት ነበረ። ስለዚህ የድምፅ ዓለም በቃል ዓለም ውስጥ እግዚአብሔር ሊናገራችሁ ይችላል፣ በድምፅ ሊናገራችሁ ይችላል። ስለዚህ ክርስቲያን የመስማት ችግር የለውም፣ ግን ለመስማት የተዘጋጀ ሰው ያስፈልጋል። ለመስማት የተዘጋጀ ሰው፣ ለማዳመጥ የተዘጋጀ ሰው፣ መንፈሳዊ ነገርን የተራበ ሰው፣ የሚፈልግ ሰው ይፈልጋል። እግዚአብሔር ስለ ማንኛውም ጉዳይ ተናገሩኝ አውራ ብትሉ ይናገራችኋል። ሌላኛው የፈጠንኩ ስለሆነ ነው ቶሎ ለመጨረስ ስለምፈልግ ነው። ሌላኛው የነቢያት ድምፅ ነው። መጽሐፍ ቅዱስ ላይ ስንመለከት ዘዳግም ላይ ሄደን ማየት እንችላለን። ዘኍልቍ ምዕራፍ 12 ቁጥር 7 ጀምሮ ባሪያ ሙሴ ግን እንዲህ አይደለም፣ እርሱ በቤት ሁሉ የታመነ ነው ይላል። ከቁጥር የደረሰ ሰው ካለ ዘኍልቍ ምዕራፍ 12 ከቁጥር 6 ጀምሮ ሲያል ስለዚህ እግዚአብሔር ለነቢያቶች በራእይ ቀጥሎ በምን እግዚአብሔር ራሱ በመገለጥ ራእይ በመስጠት ወይም በህልም ይናገራል። እሺ የታመነ ተባረኪ። ስለዚህ ሙሴ በቤቱ ታመነ። እግዚአብሔር እዚህ ጋር ሲናገር፣ እዚህ ስፍራ ሲናገር እግዚአብሔር ለአገልጋዮች ለነቢያቶች የሚናገርበት እዚህ 5 የሚያክሉ ነገሮችን አይተናል። እግዚአብሔር በአንድ አቅጣጫ ብቻ የሚናገሩ፣ እግዚአብሔር በብዙ አቅጣጫ ይናገራል። መጽሐፍ ሲናገር ሰው አያስተውልም። ስለዚህ እግዚአብሔር በቃል በኩል ሊናገራችሁ ይችላል። እግዚአብሔር በራእይ በኩል ሊናገራችሁ ይችላል። እግዚአብሔር በህልም በኩል ሊናገራችሁ ይችላል። እግዚአብሔር ደግሞ በነቢያት ድምፅ በኩል ሊናገር፣ እግዚአብሔር በተለያየ አይነት እግዚአብሔር ይመጣል። ግን መምጫው የተኛው እንደሆነ አይታወቅም። ስለዚህ ግን ለመምጫው ደግሞ የተዘጋጀ ሰው ያስፈልጋል። የጌታ ስም ይባላል።
እስኪ የኔ ነገር በሉ አይጨነግፍም በሉ። የኔ ነገር በሉ አይጨነግፍም። ስለዚህ ጨርሻለሁ። ኦልሬዲ ሰዓት ስለሌለን በጣም ሰዓት ሄዶብናል። ስለዚህ ሰዓታችንን ለመጠቀም እንጸልያለን። የጌታ ስም ይባረክ። አንድ ቃል አነብና እንጸልያለን። የጌታ ስም የተባረከ ይሁን። ማቴዎስ ወንጌል ላይ እዚሁ ስንመለከት ቅድም ያነበብኩላችሁ ስፍራ ላይ ማቴዎስ ወንጌል ምዕራፍ በዚህ ቃል እንጸልያለን። ሁላችንም እግዚአብሔር በሕይወታችሁ ላይ የሆነ ጠላት እናንተን የሚፈልግ እናንተን የሚያሳድድ እዚህ ስፍራ ላይ እንዲህ ቁጥር 19 ላይ ሄሮድስም ከሞተ በኋላ ይላል። ምን ካለ በኋላ ሄሮድስም ምን ካለ በኋላ? ስለዚህ ልጁን የሚፈልግ ነበረ ማለት ነው። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታየው ይላል። ስለዚህ እግዚአብሔር አምላክ አስመለጠ። ጠላታችሁን መሞት አለበት ማለት እግዚአብሔር በሰዓቱ መቅጣት አለበት። ከዛ በኋላ ነው ወደ በረከት የመጣው ማለት ነው። ስለዚህ ሄሮድስም ከሞተ በኋላ እነሆ ጌታ መልአክን በግብፅ ለዮሴፍ በሕልም ተገለጠለት። ስለምንድን ነው ሲባል ሄሮድስ ካለ ኢየሱስ ወደ ኢየሩሳሌም አይመለስም። ገብቶቻል? አይመለስም። ስለዚህ መመለስ ስለማይችል ልጁን ሊገለው ሊያጨናግፈው የሚፈልግ ኃይል አለ። ስለዚህ እግዚአብሔር ዛሬ የሆነ እናንተን የሚፈልጉ የጭንገፋ ኃይላቶች እግዚአብሔር ከነሱ ፋስ ኦቨር ያደርጋቸዋል፣ ያሳልፋቸዋል። እስኪ አልፋለሁ በሉ። የሚፈልገኝ በሉ፣ ጠላቶች በሉ፣ አያገኙም በሉ። እዚህ ቦታ ላይ መልአኩ መጥቶ ነው የተናገረው። ራሱ መልአኩ መጣና እንዲህ አለ፣ ልጁን የሚፈልግ ሞቷል፣ አሁን ሂድ ፍሪ ነው ያለው። ለምን ሲባል ጠላቱ ሞቷል። እግዚአብሔር ጠላቶቻችሁን ካላሳየ በጠላቶቻችሁ መደሰታችሁ ይሰማችሁ። ያንተ የሆነው ነገር እንደተለቀቀ ሲገባ ደስተኛ ሆነ ትንቀሳቀሳለህ። ደስተኛ ጠላት የቱ ጋር እንደያዘ እስካላየ ድረስ በጠላት ስር ውስጥ ነው። ከጠላት ቀጠና የሚፈታው እግዚአብሔር ጠላቶችን ከጠላቶች ቀጠና ምን ሲያደርግ ነፃ ሲያደርግ። ሃሌሉያ። አንድ ጸሎት እንጸልያለን። እግሮቻችሁ ቁሙ። ወደ ጸልያለሁ ለእናንተ ሌላ ፕሮሴስ ባራሻ ቲቪ ማኮዞ ፕራቲቭ ያሳካታል ሌላ ፕራታይ እስኪ የሚፈልገኝ በሉ አያገኘኝም። ከዚህ በኋላ ማየት ጀምራለሁ። በመገለጥ አያለሁ፣ በራእይ አያለሁ። እግዚአብሔር ይገለጠልኛል፣ ድምፁን ሰማለሁ። በቃል ይናገረኛል፣ በትንቢት ይናገረኛል። እግዚአብሔር በሕይወቴ ላይ አዳዲስ መገለጦችን ይሰጠኛል። ጠላቴ በሉ ከዛሬ ቀን ጀምሮ የሚፈልገኝ ነገርን የያዘ ይገደላል። ምስራች ይሆናል። በኢየሱስም ጸልያለሁ። የእናንተን ፍጻሜ የያዘ ዛሬ ይገደላል። የእናንተን በረከት ላይ የተቀመጠ በእናንተ ስኬት ላይ የተቀመጠ እግዚአብሔር አሳልፏችሁ ያስመልጣችኋል። እግዚአብሔር ለዮሴፍ እየተገለጠ ኢየሱስን እንዳስመለጠ በእናንተ ውስጥ ያለው በረከት አይበላም። በእናንተ ውስጥ ያለው ጸጋ አይበላም። ድምፃችሁ አይሰማም። በእናንተ ውስጥ ያለው ጸጋ አይበላም። በእናንተ ውስጥ ያለው በረከት አይበላም። በእናንተ ውስጥ ያለው ቅባት አይበላም። በእናንተ ውስጥ ያለው ስኬት አይበላም። እናንተን እያሳደረ የተቀመጠ ጨለማው ይታሰራል። ክፉ ኃይል ይገደላል። እባቡ ይገደላል። ዘንዶ ይገደላል። ዛሬ መንፈሱን እመታለሁ። መንፈሱን ሽባ አደርጋለሁ። ዛካቲላ ፕራኖቻዳይ የእግዚአብሔር ድምፅ እንዳይመጣ የእግዚአብሔር ሐሳብ በእናንተ እንዳይገለጥ የእግዚአብሔር መንገድ ላይ እንዳትራመዱ በእናንተ መንገድ የቆመ የጨለማ ኃይል ዛሬ ይመታሉ። ዛሬ ይመታሉ። እስኪ አባቴ በሉ። እስኪ ይናገረኛል፣ ይገለጠልኛል፣ በራእይ ይናገራል። አይናችሁ ላይ እጃችሁ ጫኑ። ለጸልላችሁ እግዚአብሔር አምላክ በራእይ እንድናገራችሁ
እግዚአብሔር ባልጋችሁ እንዲናገራችሁ በሚትሄዱበት እንዲናገር እግዚአብሔር አይናችሁን እንዲከፍት መጽሐፍ ሲናገር የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችኋል። አባት ሆይ ከሕፃናቶች ሰውረህ ለእነዚህ ለሕፃናቶች ስለገለጥክ ተብሎ እንደተጻፈ አይናቸው እንዲበራ ጸልያለሁ። አይናቸው እንዲከፈት ጸልያለሁ። በጠላቶቻቸው ላይ በሟርተኞች ላይ በክፉ ኃይላት ላይ የእነሱ ነገር በቆለፉት ላይ እነሱን በሚፈልጉት ክፉ ኃይላት ላይ በጌታ በኢየሱስ አይናቸው እንዲከፈት ጸልያለሁ። አይናቸው እንዲከፈት ጸልያለሁ። ዛቲ ክሮቦስ ሴኬታ ጸልዩ። እስኪ በልሳናችሁ ጸልዩ፣ ጤናችሁ ጸልዩ። ለቪን ያካታይ አንዳንድ ሰዎች እግዚአብሔር አይናቸውን ይከፍታል። እስኪ አይኔ ይከፈታል ብሉ። ጸልዩ ጸልዩ፣ አትያዙ። አይኔ ይከፈታል ብሉ። አይን ካልተከፈተ የእግዚአብሔር ክብር ማየት ካልጀመርን የእኛ ነገር እንደተያዘ ነው። ዛሬ የዚህ ትውልድ የዚህ ቤተ ክርስቲያን በረከት በኢየሱስ ማየት ይጀምራል። ማየት ይጀምራል። በኢየሱስ ማየት ተጀመረ። ለትውልድ ማየት ይጀምራችሁ። ለቤታችሁ ማየት ይጀምራችሁ። በቤታችሁ የተደበቀውን ማየት ይጀምራችሁ። የተሰወረውን ማየት ይጀምራችሁ። አባታችሁ መናገር ይጀምራል። ሴሌብሬክሮሳቲ ያላፋይ እኔ እግዚአብሔር ለአንዳንድ ሰዎች አይናቸውን ሲከፍት እያየሁ እግዚአብሔር እንዲህ አለ። እየጸለይኩ እያለ ጌታ እንዲህ አለ። የልጆችን ነገር የሚያጨናግፍ ወደፊት እንዳይሄዱ ተደብቆ የእነሱን ነገር የሚያጨናግፈውን ጠላት አሳያቸዋል። አላመናችሁ? 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 እስኪ ያሳየኛል ብሉ። እናንተ ወደፊት እንሄዳለን ስትሉ ወደ ኋላ የሚያስቀራችሁ አሳካለሁ ስትሉ እንዳታሳኩ የሚያደርግ ነገራችሁን እያጨናገፈ የተቀመጠው እኔ እግዚአብሔር አለ እገልጥላችኋለሁ። እገልጥላችኋለሁ። አሳያችኋለሁ። በመንገዳችሁ አሳያችኋለሁ። በጎዳናችሁ አሳያችኋለሁ። በሚሄዱበት አሳያችኋለሁ። በሚወጡበት አሳያችኋለሁ። ከዛሬ ቀን ጀምሮ ከክፉ ጠላት አመለጣችሁ። ከሚፈልጋችሁ አመለጣችሁ። የሆነ መገለጥ አገኘሽ። የሆነ መገለጥ አገኘ። የሆነ ከተያዝክበት ወጣክ። ከተያዝክበት አመለጥ። እስኪ ወጣው በሉ። እስኪ ተራመድኩ በሉ። እስኪ ጠላቶች በሉ። እስኪ አይናቸው በሉ። አሳውረ በሉ። ወረስኩ በሉ። እስኪ ገባው በሉ። እስኪ ጠላቶች በሉ። እስኪ የኔን በረከት ሊበሉ አይችሉ። ሟርተኛ በሉ። ደካሚ በሉ። ክፉ ኃይላት የኔን በረከት የኔን ስኬት ሊበሉ አይችሉ። እስኪ ትፋ በሉት። እስኪ አስተፋለሁ በኢየሱስ ስም። የእናንተን በረከት አስተፋለሁ። የእናንተን ሰላም አስተፋለሁ። የእናንተን ጸጋ አስተፋለሁ። የእናንተን ሕይወት አስተፋለሁ።